ቡርኪና ፋሶ በአፍሪካ የተመረተ መጀመሪያውን የኤሌክትሪክ መኪና ለገበያ አቀረበች። ቡርኪና ፋሶ ኢታዋ የተሰኘውን በአፍሪካ የመጀመሪያ የኤሌክትሪክ መኪና በ$7000 የችርቻሮ ዋጋ ለአፍሪካ ገበያ አቀረበች። የቡርኪና ፋሶ መኪና አምራች በሆነው ኢታዋ አማካኝነት ተዘጋጅቶ የቀረበው የተሽከርካሪ በሀገር ውስጥ ሀብቶችና እውቀትን በመጠቀም በቡርኪና ፋሶ የሚመረትና የሚገጣጠም ሲሆን ለከተማም ሆነ ለገጠር አካባቢ ተስማሚ እንደሆነም ተገልጿል። ተሽከርካሪው በ30 ደቂቃ ቻርጅ 330 ኪሎ ሜትር 205 ማይል ርቀት መጓዝ የሚችል ሲሆን ዘመናዊ የሆነ የቴክኖሎጂ ምቾት፣ ጥንካሬና በቂ መለዋወጫ በመያዙ ከዓመት ጋራንቲ ጋር ለአፍሪካ ገበያ በተመጣጣኝ ዋጋ እየቀረበ ይገኛል። ይህ የኤሌክትሪክ መኪና አምራች ኩባንያ በቡርኪና ፋሶ የኢንዱስትሪና ቴክኖሎጂ እድገት ውስጥ ትልቅ ምዕራፍ የሚከፍት ሲሆን አገሪቱ በምዕራብ አፍሪካ ቴክኖሎጂ ማዕከል ለመሆን ያላትን ቁርጠኝነት የሚያሳይ ነው። በኦንላይን ገበያ በ$7000 የችርቻሮ ዋጋ እየተሸጠ የሚገኘው መኪና በየትኛውና ሳሄል ከተሰኙ የኩባንያ ሞዴሎች ጋር በመሆን የጂፒኤስ አሰሳ፣ ብሉቱዝ እና የፀሐይ ኃይል የተራቀቁ ቴክኖሎጂዎችን ጭምር በመያዙ በዓለም ገበያ ላይም ተወዳዳሪ እንደሚሆን ይጠበቃል። እንደ ሞርደር ኢንተለጀንስ ዘገባ መሰረት የአፍሪካ ኤሌክትሪክ ተሽከርካሪዎች ገበያ በ2021 $11.94 ቢሊዮን ዋጋ የነበረው ሲሆን እስከ 2027 ድረስ ወደ 3.9 ቢሊዮን እንደሚደርስ ይጠበቃል። ይህም በዓመት 10.2 በመቶ እድገት እንደሚያሳይ ተገምቷል። በዚህም የተነሳ የኢታዋ የኤሌክትሪክ መኪና መጀመር በቡርኪና ፋሶ ኢኮኖሚ ላይ ከፍተኛ ተጽዕኖ እንደሚያሳድር ይጠበቃል። የቡርኪና ፋሶ ፕሬዝዳንት እውቅና በአፍሪካም በኬንያ፣ ሴኔጋል፣ ናይጄሪያ እና በሌሎች ሀገራት የሚገኙ አፍሪካውያን የፕሬዝዳንት ትራኦሬን ምስል በሰፊው እያሰራጩ ይገኛሉ። በተለያዩ አፍሪካ ሀገራት የሚገኙ ህዝቦች የራሳቸውን ሀገር መሪ ሳይሆን የቡርኪና ፋሶን ፕሬዝዳንት ኢብራሂም ትራኦሬ ምስል በየግድግዳው በመኪናቸውና በአውቶቡሶች ላይ ማድረግ ጀምረዋል። የኬንያ የህዝብ ትራንስፖርት መኪኖች ላይ የተለጠፉ የትራኦሬ ምስሎች ሲታዩ ይህ በአፍሪካ ውስጥ ለወጣቱ መሪ ያለውን እውቅናና ድጋፍ የሚያሳይ ነው ተብሏል። የአሜሪካ የጦር ጀት በቀይ ባህር ውስጥ መስጠሙ ተገለጸ። የአሜሪካ ባህር ኃይል አውሮፕላን አጓጓዥ መርከብ ላይ የነበረው FA-18 ሱፐር ሆርኔት ተዋጊ ጀት ወደ ቀይ ባህር ውስጥ ተንሸራቶ በመውደቁ ደብዛው እንደጠፋ ተገልጿል። ከ$60 ሚሊዮን በላይ ዋጋ ያለው ይህ የጦር ጀት ከሃሪ ትሩማን አውሮፕላን አጓጓዥ መርከብ ላይ እንዲንቀሳቀስ እየተደረገበት በነበረበት ወቅት ሰኞ ዕለት ወደ ባህሩ ውስጥ ተንሸራቶ መውደቁን የአሜሪካ ባህር ኃይል በሰጠው መግለጫ አስታውቋል።